በመጀመሪያ ከጨለማ ውጪ ምንም አልነበረም። እግዚአብሔር ተናገረ፣ ብርሃን ይሁን አለ። በትእዛዙም ጨለማውን ወደ ኋላ እየገፋ ደማቅ ብርሃን ፈነጠቀ። እግዚአብሔርም ብርሃኑን መልካም እንደሆነ አይቶ ከጨለማው ለየው። ብርሃኑን ቀን፣ ጨለማውን ሌሊት ብሎ ጠራው። ከዚያም የመጀመሪያው ቀን ሆነ። በሁለተኛው ቀን እግዚአብሔር ሰማይን ፈጠረ። ሰማያትን ወደ ላይ ዘርግቶ ከታች ያለውን ውሃ ለየ። ሰማዩን በሚያምር ደመና ሞላው፣ ዓለምንም ለሚመጣው ሁላ አዘጋጀ። እግዚአብሔርም እንደገና ተናገረ፣ ውሃዎችም ወደ ታላላቅ ባህሮች ተሰበሰቡ። የብስና ምድርን ገለጠ። ኃያላን ተራሮች ተነሱ፣ ወንዞችም ይፈሱ ጀመረ። ምድርም በሕይወት ባለጸጋ ሆነች። በአራተኛው ቀን እግዚአብሔር ዓለምን በሙቀትና በብርሃን እንዲሞላ ፀሐይን በሰማይ ላይ አኖረ። ፀሐይ ስትጠልቅ ጨረቃ በሌሊቱ ለመምራት ተነሳች። ቁጥር ስፍር የሌላቸው ኮከቦችም ተፈጠሩ። በአምስተኛው ቀን በውሃ ውስጥ ያለ ሁላ ሕያው ሆነ። እግዚአብሔር ባህሮችን በአሳ ነባሪዎች፣ ዶልፊኖችና በሚያማምሩ ዓሣዎች ሞላው። ሰማዩም በአዕዋፍ ተሞላ። በስድስተኛው ቀን እግዚአብሔር በምድር ላይ ያሉ እንስሳቶችን ሁላ ፈጠረ። ግርማ ሞገስ የተላበሱ አንበሶች፣ ሚዳቆ፣ ዝሆኖችና በምድር ላይ የሚንቀሳቀሱ ፍጥረታትን ሁላ ፈጠረ። ግን ከዚያ እግዚአብሔር አንድ ልዩ ነገር አደረገ። ሰውን ከምድር አፈር አበጀው፣ ሕይወትንም እፍ አደረገበት። ይህ የመጀመሪያው ሰው አዳም ነበረ። ብዙም ሳይቆይ እግዚአብሔር የመጀመሪያይቱን ሴት ሔዋን ጓደኛው ትሆን ዘንድ ፈጠረ። በሰባተኛውም ቀን እግዚአብሔር አረፈ። የፈጠረው ሁሉ በጣም ጥሩ እንደሆነ አየ። ዓለም በፍቅርና በውበት የተሞላች ሆነች። ፍጥረት ተፈጸመ። እናም የሰው ልጅ ታሪክ ጀመረ። ይህን ታሪክ ከወደዳችሁት ለተጨማሪ አስደናቂ የመጽሐፍ ቅዱስ ታሪኮች ላይክ፣ ሰብስክራይብ እና ሼር ማድረግ አይርሱ። በሚቀጥለው እንገናኝ።